ከ40 ዓመት ዕድሜ በኋላ በሰውነታችን ላይ የሚሰማን ለውጥ አንዳንዴ ያስደነግጣል። ጠዋት ስንነሳ የመገጣጠሚያ ህመም፣ ቶሎ መድከም ወይም የማስታወስ ችሎታችን ላይ ትንሽ መዘንጋት ሲመጣ እርጅና መጣ ብለን ተስፋ እንቆርጣለን። ብዙዎቻችን ሕይወት ከ40 ወይም 50 ዓመት በኋላ ወደ ማብቂያው እየቀረበች እንደሆነ እናስባለን። ነገር ግን ሳይንስ የሚነግረን እውነታ ፍጹም ተቃራኒ ነው። የሰው ልጅ አካል በትክክለኛ አያያዝ ከ100 ዓመት በላይ እንዲኖር ተደርጎ የተፈጠረ ድንቅ ማሽን ነው። 40 ዓመት ላይ ስትደርሱ ገና ግማሽ መንገድ እንኳን አልደረሳችሁም። ልባችሁ ገና በቢሊዮን የሚቆጠር ጊዜ መምታት አቅም አለው። አእምሮአችሁ አዳዲስ ሕዋሳትን የማምረት ብቃትም አለው። ጡንቻዎቻችሁ ደግሞ ከ20 ዓመት ወጣት ይልቅ በበለጠ ሁኔታ በጥንካሬ የመገንባት አቅም አላቸው። ታዲያ ለምንድን ነው አብዛኛው ሰው ይህንን አቅሙን ሳይጠቀም የሚቀረው? ችግሩ የሰውነታችን ሳይሆን በየቀኑ የምናደርጋቸው ልማዶቻችን ናቸው። ዛሬ በታዋቂው ሃርቫርድ ዩኒቨርሲቲና በሌሎች ዓለም አቀፍ ተቋማት የተደረጉ የ20 ዓመታት ጥናቶችን መሰረት በማድረግ ከ40 ዓመት በኋላ ዕድሜን እስከ 30 ዓመት የሚጨምሩ አእምሮን የሚያነቁና ሰውነትን የሚያድሱ 6 የጠዋት ልማዶችን በዝርዝር እናያለን። እነዚህን ልማዶች ስትከተሉ በሳምንት ውስጥ ልዩነቱን ታያላችሁ። እስከ መጨረሻው ድረስ አብራችሁን ቆዩ። በተለይ ቁጥር 1 ላይ የምናየው ልማድ ሳይንቲስቶች የወጣትነት ምንጭ ብለው የሚጠሩት እጅግ ተአምረኛ ተግባር ነው። ልማድ ቁጥር 6 የውሃ አስማት። ከእንቅልፋችሁ ልክ እንደነቃችሁ ከምንም ነገር በፊት ከቡና ወይም ከቁርስ በፊት 2 ብርጭቆ ለብ ያለ ውሃ መጠጣት ለጤናችሁ የምታደርጉት ትልቁ ስጦታ ነው። ለምን? በምንተኛበት ጊዜ በትንፋሽና በላብ አማካኝነት ብቻ ወደ 1 ኪሎ የሚጠጋ ውሃ ከሰውነታችን ይወጣል። ይህ ማለት ጠዋት ስንነሳ ሰውነታችን እጅግ በከፍተኛ ሁኔታ ደርቋል። በዚህ ሰዓት ደማችን ከመጠን በላይ ወፍራምና የሚያጣብቅ ይሆናል። አስቡት፣ በጠዋት ደማችሁ ወፍራም ሆኖ እያለ ልባችሁ ያንን ወፍራም ደም ወደ መላ ሰውነታችሁ ለማዳረስ 23% በበለጠ ኃይል መጨነቅ አለበት። ብዙዎቻችን ጠዋት ስንነሳ ራስ ምታት፣ ማዞር ወይም የድካም ስሜት የሚሰማን ደማችን ወፍራም ሆኖ አእምሮአችን ጋር በቂ ኦክሲጅን ስለማይደርስ ነው። ጥናቶች እንደሚያሳዩት ጠዋት እንደተነሱ ውሃ የሚጠጡ ሰዎች ከልብ ድካም አደጋ በ41% የተጠበቁ ናቸው። ትኩረት የሚሻ ነጥብ፣ ውሃው ለብ ያለ መሆን አለበት። ቀዝቃዛ ውሃ መጠጣት ሰውነታችሁ ውሃውን ለማሞቅ ኃይል እንዲያባክን ያደርገዋል። ይህም ድካምን ይጨምራል። ብዙ ኢትዮጵያውያን ጠዋት እንደተነሳን ሻይ ወይም ቡና የመጠጣት ልምድ አለን። ነገር ግን ካፌን ሰውነታችንን ይበልጥ ውሃ እንዲያጣ ያደርገዋል። ስለዚህ ሕጉ ይህ ነው። መጀመሪያ 2 ብርጭቆ ውሃ ጠጡ። ከዚያ 30 ደቂቃ ቆይታችሁ ቡናችሁን መጠጣት ትችላላችሁ። ይህ 30 ደቂቃ ውሃው ወደ ደም ስራችሁ ገብቶ ደማችሁን እንዲያቀጥንና ኩላሊታችሁ በሌሊት የተከማቸውን መርዛማ ንጥረ ነገር አጥቦ እንዲያወጣ ይረዳዋል። ሳይንቲስቶች እንዳረጋገጡት ይህ አንድ ልማድ ብቻ በካንሰር የመያዝ ዕድላችሁን በ50% ይቀንሳል። ውሃው አሰልቺ ከሆነባችሁ ጥቂት ጠብታ ሎሚ ጭመቁበት። ይህ የምግብ መፈጨት ስርዓታችሁን ያነቃቀዋል። ልማድ ቁጥር 5 የካፌንና የስኳር ወጥመድ ወይም ቡናን ማዘግየት። አሁን ወደ 5ኛውና ብዙዎቻችንን ወደሚፈትነን ልማድ ደርሰናል። እሱም ቡናን ወይም ሻይን ከእንቅልፍ እንደተነሱ አለመጠጣት ነው። ይህ ለኢትዮጵያውያን ትልቅ ፈተና እንደሆነ አውቃለሁ። ጠዋት ተነስተን ቡና ካልጠጣን ቀኑ አይነጋልንም የሚል እምነት አለን። ነገር ግን ሳይንሱ ከ40 ዓመት በኋላ ይህ ልምድ በሰውነታችሁ ላይ የሚያመጣውን ጣጣ እንዲህ ይተነትነዋል። ከእንቅልፋችን ልክ እንደነቃን ሰውነታችን ኮርቲሶል የተባለ የተፈጥሮ ንቃት ሆርሞን በከፍተኛ ሁኔታ ያመነጫል። ይህ ሆርሞን ያለምንም እርዳታ ሰውነታችንን እንዲነቃ የሚያደርግ የተፈጥሮ ሞተር ነው። በዚህ ሰዓት ወይም ደግሞ ልክ እንደነቃችሁ ካፌን ወደ ሰውነታችሁ ካስገባችሁ የተፈጥሮውን የንቃት ሂደት ታስተጓጉላላችሁ። ይህ ምን ያመጣል? አንደኛ፣ ሰውነታችሁ ካፌን ካላገኘ መነቃቃት እንደማይችል ለአንጎላችሁ የተሳሳተ መልእክት ትልካላችሁ። ሁለተኛ፣ ከሰዓት በኋላ ሰውነታችሁ ድንገት እንዲዝልና ራስ ምታት እንዲያመጣ ያደርጋል። በተለይ በሀገራችን ቡና ወይም ሻይ በምናበዛበት ጊዜ ብዙ ስኳር የመጨመር ልምድ አለን። ጠዋት በባዶ ሆድ ስኳር መውሰድ የደም ስራችሁን በከፍተኛ ሁኔታ ስፓይክ ያደርገዋል። ይህ ደግሞ ከ40 ዓመት በኋላ ለሚመጣው የስኳር በሽታና ለልብ ጫና
ትልቁ መንስኤ ነው። ሕጉ እንዲህ ነው። ከእንቅልፋችሁ ከነቃችሁ በኋላ ቢያንስ ለ60 እስከ 90 ደቂቃ ቡና ወይም ሻይ ከመጠጣት ተቆጠቡ። መጀመሪያ ውሃችሁን ጠጡ፣ እንቅስቃሴያችሁን አድርጉ። ከዚያም ሰውነታችሁ በተፈጥሮ ከነቃ በኋላ ቡናችሁን ብትጠጡ ካፌኑ የሚሰጣችሁ ጥቅም እጥፍ ይሆናል፣ ጉዳቱም ይቀንሳል። ያስታውሱ፣ ጠዋት በባዶ ሆድ የሚወሰድ ስኳርና ካፌን የሆድ ዕቃችሁን ሊያቆሽሽ ይችላል። ስለዚህ ለሰውነታችሁ የተፈጥሮ ሆርሞን ጊዜ ስጡት። ልማድ ቁጥር 4 የጠዋት ፀሐይ ለ10 ደቂቃ። አራተኛው ልማድ ምናልባትም በጣም ቀላል ቢሆንም ውጤቱ ግን እጅግ አስገራሚ ነው። ከእንቅልፋችሁ በነቃችሁ በ10 ደቂቃ ውስጥ የጠዋቷን ፀሐይ ለ10 ደቂቃ ያህል ፊታችሁ ላይ ማሳረፍ። ይህ ለምን አስፈለገ? ብዙዎቻችን የጠዋት ፀሐይ ለቫይታሚን ዲ ብቻ የሚጠቅም ይመስለናል። ነገር ግን ትልቁ ሚስጥር አይናችን ውስጥ ነው። አይናችን ውስጥ ፎቶሴንሲቲቭ የተባሉ ልዩ ህዋሳት አሉ። እነዚህ ህዋሳት ምስልን ሳይሆን ብርሃንን ብቻ ለይተው ለአንጎላችን ማስተር ክሎክ መልእክት ያስተላልፋሉ። ኢትዮጵያ ውስጥ የታደልንን ፀሐይ አናጣም። ነገር ግን አብዛኛውን ጊዜያችንን በቤት ውስጥ ወይም በቢሮ ስለምናሳልፍ አንጎላችን ጠዋት መሆኑን በትክክል ላያውቅ ይችላል። ጠዋት ፀሐይ ፊታችሁ ላይ ሲያርፍ አንጎላችሁ ሜላቶኒን የተባለውን የእንቅልፍ ሆርሞን አቁሞ ኮርቲሶል የተባለውን የንቃት ሆርሞን እንዲያመርት ትዕዛዝ ይሰጣል። ይህ ሂደት ለ24 ሰዓት የሰውነታችሁን እንቅስቃሴ ይወስናል። ጠዋት ፀሐይ ያላገኘ ሰው ሌሊት እንቅልፍ ይረብሸዋል። በጆንስ ሆፕኪንስ ዩኒቨርሲቲ የተደረገ ጥናት እንደሚያሳየው ይህን የሚያደርጉ ሰዎች ከድብርት ነፃ የመሆን ዕድላቸው በ38% ይጨምራል። እንዲሁም ባዮሎጂካዊ ዕድሜያቸውን እስከ 5 ዓመት ወደ ኋላ ይመልሳሉ። አንድ ወሳኝ ማስጠንቀቂያ፣ የመስታወት መስኮት ብርሃኑን ያጣራዋል። ስለዚህ መስኮቱን ከፍታችሁ ወይም ወጣ ብላችሁ ብርሃኑን በቀጥታ ማግኘት አለባችሁ። የሞባይል ብርሃን ለዚህ አይሰራም፣ ይልቁንም አንጎላችሁን ግራ ያጋባዋል። ልማድ ቁጥር 3 ከእንቅልፋችሁ በነቃችሁ በ90 ደቂቃ ውስጥ 30 ግራም ፕሮቲን መመገብ። ከ40 ዓመት ዕድሜ በኋላ ሰውነታችን ላይ አንድ የሚያስፈራ ሂደት ይጀምራል። እርሱም ሳርኮፔን ወይም የጡንቻ መመናመን ይባላል። በየዓመቱ እስከ 3% የሚሆነውን የጡንቻ መጠናችንን እናጣለን። ብዙ ጎልማሶች እርጅና መጣብኝ፣ ጉልበት አጣው የሚሉትም ለዚህ ነው። በቴክሳስ ዩኒቨርሲቲ የተደረገ ጥናት እንዳረጋገጠው ጠዋት በቂ ፕሮቲን የማይመገቡ ሰዎች ሰውነታቸው ኃይል ለማግኘት የራሱን ጡንቻ መብላት ይጀምራል። ጠዋት ቁርስ ላይ የሚወሰድ 30 ግራም ፕሮቲን ግን ይህንን ሂደት አቁሞ ጡንቻችሁ እንዲያድግ ትዕዛዝ ይሰጣል። ብዙዎቻችን ጠዋት ቁርስ ላይ ቂጣ፣ ዳቦ ወይም እንጀራ በሽሮ እንበላለን። እነዚህ ምግቦች ካርቦሃይድሬት እንጂ በቂ ፕሮቲን የላቸውም። በጾም ወቅት ካልሆናችሁ 3 እንቁላል፣ ወተት ወይም አይብ መውሰድ ትችላላችሁ። በጾም ወቅት ከሆናችሁ አኩሪ አተር፣ ባቄላ፣ ምስር ወይም አተር በብዛት መመገብ አለባችሁ። አስታውሱ፣ ከ40 ዓመት በኋላ ቁርስ መተው ለጤናችሁ አደገኛ ነው። ምክንያቱም የሆድ ድርቀትና የጡንቻ መዳከምን ያመጣል። ጠዋት 30 ግራም ፕሮቲን መውሰድ ብቻ ደረጃ ሲወጡ ለሚሰማችሁ የድካም ስሜትና የጉልበት ህመም ፍጹም መፍትሄ ነው። ይህ ልማድ የመውደቅና የአጥንት የመሰበር አደጋን በ400% ይቀንሳል። ልማድ ቁጥር 2 ለ60 ሰከንድ በአንድ እግር መቆም። አሁን ወደ ሁለተኛውና እጅግ አስገራሚው ልማድ ላይ ደርሰናል። ቁርስ ከመብላታችሁ በፊት ለ30 ሰከንድ በአንድ እግራችሁ መቆም። ይህ ለምን ጠቃሚ እንደሆነ ስትሰሙ ትገረማላችሁ። ማዮ ክሊኒክ ለ10 ዓመታት በ4000 ሰዎች ላይ ያደረገው ጥናት እንዳረጋገጠው በአንድ እግራቸው ለ30 ሰከንድ መቆም የማይችሉ ሰዎች በሚቀጥሉት 7 ዓመታት ውስጥ በስትሮክ ወይም በድንገተኛ ህመም የመጠቃት ዕድላቸው በ84 በመቶ ይጨምራል። ኢትዮጵያ ውስጥ መንገዶቻችን ወጣ ገባ ናቸው። ኮብልስቶን አለ፣ ደረጃዎችም ይበዛሉ። ዕድሜያችን 40 ዓመት ካለፈን በኋላ ሚዛናችንን የመጠበቅ አቅማችንን እየቀነሰ ይሄዳል። ድንገት መንገድ ላይ ብንሰናከል፣ ራሳችንን መቆጣጠር አቅቶን ብንወድቅ የአጥንት ስብራት አደጋው በጣም ከፍተኛ ነው። ይህ ደግሞ በሰው እጅ ወደ መውደቅ ይመራናል። ይህ ቀላል እንቅስቃሴ ግን አይምሯችሁን ሪሴት ያደርገዋል። በአንድ እግራችሁ ስትቆሙ አይምሯችሁ ሚዛን ለመጠበቅ ሲል BDNF የተባለ ልዩ ፕሮቲን ያመነጫል። ይህ ፕሮቲን ለዘርፉ ባለሙያዎች የአንጎል ማዳበሪያ ነው። ምክንያቱም የሞቱ የአንጎል ህዋሳትን ስለሚተካና የመርሳት በሽታን ስለሚከላከል ነው። እንዴት ይሰራል? መጀመሪያ
ለደህንነት ሲባል የአንድ ወንበር ጀርባ ወይም ግድግዳ ያዙ። ከዚያም አንዱን እግራችሁን አንሱ። ሚዛናችሁን ስትለምዱ እጃችሁን ልቀቁ። ይህንን በየቀኑ ካደረጋችሁ በ6 ሳምንታት ውስጥ አይምሯችሁ እንደ 20 ዓመት ወጣት ንቁ መሆን ይጀምራል። ልማድ ቁጥር 1 የ4-7-8 የአተነፋፈስ ሚስጥር። በመጨረሻም ሳይንቲስቶች የወጣትነት ምንጭ ብለው ወደ ሰየሙት አንደኛ ደረጃ ልማድ ደርሰናል። እሱም የ4-7-8 የአተነፋፈስ ዘዴ ነው። ይህ ዘዴ የኖቤል ተሸላሚ በሆኑ ሳይንቲስቶች የተጠና ሲሆን የሰው ልጅ ዕድሜን በዲኤንኤ ደረጃ የመቀየር አቅም እንዳለው ተረጋግጧል። ከ40 ዓመት በኋላ ሳምባችን 40% የሚሆነውን የመለጠጥ አቅሙን ያጣል። ይህ ማለት ወደ ህዋሶቻችን የሚደርሰው ኦክሲጅን ይቀንሳል። ህዋሳቶቻችን መታፈን ይጀምራሉ። ይህ አተነፋፈስ በሰውነታችን ውስጥ የሚገኘውን ቴሎሜሬዝ የተባለ ኢንዛይም ያነቃቃል። ይህ ኢንዛይም የዲኤንኤ ጫፎቻችንን እንዳያረጁና እንዳያጥሩ ይከላከላል። ቴሎሜሮች ረጅም በሆኑ ቁጥር ዕድሜያችሁ ይረዝማል፣ ቆዳችሁም ወጣት ሆኖ ይቆያል። አሰራሩ በጣም ቀላል ነው። አንደኛ፣ በአፍንጫችሁ ለ4 ሰከንድ አየር ወደ ውስጥ ሳቡ። 2 ያንን አየር 7 ሰከንድ ወዳችሁ ውስጥ ያዙት። ይህ 7 ሰከንድ ኦክሲጅን ወደ ደም ስራችሁ እንዲገባ ያደርገዋል። ከዚያም በአፋችሁ ለ8 ሰከንድ ቀስ እያላችሁ አየሩን አስወጡት። ይህንን ጠዋት ላይ 10 ጊዜ ብቻ ደጋግሙት። ይህ ልምድ የደም ግፊታችሁን ወዲያውኑ ያስተካክላል፣ የጭንቀት ሆርሞንን በ50% ይቀንሳል እና ህዋሳቶቻችሁን ከ10 እስከ 15 ዓመት ያድሳል። እንግዲህ እነዚህ 6 የጠዋት ልምዶች ውሃ መጠጣት፣ ፀሐይ ማግኘት፣ ፕሮቲን መመገብ፣ ሚዛን መጠበቅና አተነፋፈስን ማስተካከል ከ40 ዓመት በኋላ ለሚኖራችሁ ቀሪ ህይወት ወሳኝ መሰረቶች ናቸው። ለነገ አትበሉት። የነገው ማንነታችሁ ዛሬ በምትወስኑት ውሳኔ ላይ የተመሰረተ ነው። በ80 ዓመታችሁ በሰው እጅ ተደግፋችሁ ወይስ እንደ ወጣት ሮጣችሁ መኖር ትፈልጋላችሁ? ምርጫው የእናንተ ነው። እነዚህን ልምዶች አንድ በአንድ ጀምሩ። በመጀመሪያው ሳምንት ውሃ መጠጣትን ብቻ ጀምሩ። በሁለተኛው ሳምንት ፀሐይን ጨምሩበት። በ6 ሳምንታት ውስጥ ሰውነታችሁ ወደ አዲስ የጤና ምዕራፍ ሲሸጋገር ታዩታላችሁ። ይህ መረጃ ለብዙዎች ሕይወት አድል ሊሆን ይችላልና እባካችሁ ለምትወዷቸው ሰዎች ሼር አድርጉት። ጥያቄ ካላችሁ ኮሜንት ላይ ጻፉልን፣ ሁሉንም እናነባለን። ለጤናችሁ የምንለቃቸው መሰል ቪዲዮዎች እንዳያመልጧችሁ ሰብስክራይብ ማድረጋችሁን አትርሱ። ስለተመለከታችሁን እናመሰግናለን። ጤና ለሁላችሁ።